የትንሣኤው ብርሃን በእስላሞች ከፍተኛ ተቀባይነት ያገኘበት ጊዜ ነበር። በሰው ልጅ የታሪክ ሰሌዳ ላይ በምክንያት ሊገለጽ የማይችል አንድ ታላቅ ክስተት አለ። ዓለም በሳይንስና በምርምር በገፋችበት በዚህ ዘመን ዛሬም ድረስ ጥያቄ ምልክት ሆኖ የቆመው ያ ሰማያዊ ብልጭታ በተለያየ መንገድ ሁሉ ይገለጻል። ግን ብርሃን ነው፣ በጣም የሚገርም ብርሃን፣ ግን አያቃጥልም። ይህ እሳት አይደለም፣ የጨለመው ዓለም ድንጋጤ እንጂ። ያ ቅዱሱ እሳት ትንሣኤውን መግለጽ ብቻ ሳይሆን ክርስቶስን መግለጽንም ነው የሚወክል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። የታሪክ መዛግብት ርደተ ብርሃን ብለው የሰየሙት ዛሬም ድረስ በየዓመቱ የሚታየው ያ ታላቅ ተአምር የሰው ልጅ ተስፋ ወይስ ደግሞ የታሪክ አጋጣሚ? ከ1500 ዓመት በላይ ክርስቲያኖች ኢየሩሳሌም በትንሣኤ የመሄዳቸው ምስጢር የትንሣኤውን ብርሃን ለማየት ነው። በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ። የትንሣኤው ብርሃን መሪዎች እንደውም ኢትዮጵያ ነበሩ። እስከ አፄ ኃይለ ሥላሴ ድረስ ይሄ ታሪክ ነበር። ይህንን ሚስጥር ለመካድ የቆሙ ኃያላትን ጉልበት ያላለው ያ ቀዝቃዛ ብርሃን ሚስጥሩ ምንድን ነው? መቃብር ቢያስጠብቁም ትልቅ ድንጋይ መቃብር ቦታ ላይ ቢያስቀምጡም ክርስቶስ ተነስቷል። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። አጊዮስፋኖስ እግዚአብሔር ለኛ የሰጠውን ሕይወት የሚወክል ትርጉም ያለው ብርሃን ነው። ክንውኑ የሚፈጸመው የጌታችን መቃብር ላይ። ትንሣኤው ብርሃን በጣም አስደናቂ ነገር ነው። አሁን እንደተገለጸው በየዓመቱ እስከ አምና ድረስ ከጌታችን መቃብር ጎልጎታ ላይ አምላካዊ ብርሃን ይወርዳል። ሆሊፋየር ወይም በቀጥታ ከተረጎምነው ቅዱሱ እሳት የተለየ ጠባይ ያለው እሳት ነው። የተለየ ጠባይ ማለት ብርሃኑ አስደናቂ ብርሃን ነው። ከመቃብሩ ላይ ነው የሚበራው። ከዛ በታምራት ሻማዎችን መብራቶችን ያቀጣጥላል። ባለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። እንደተገለጸው መጀመሪያ ላይ መልኩ የተለያየ፣ አንዳንድ ጊዜ አረንጓዴ የሚመስል፣ አንዳንድ ጊዜ ሐምራዊ የሚመስል መልክ ይኖረዋል። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል፣ በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። ዓርብ ማታ የስቅለት ማታ ማለት ነው። ምንም አይነት መብራት እንዳይኖር ሁሉም ይወጣና ጨለማ ሆኖ ተረጋግጦ ነው የሚዘጋው። ከዛ እንግዲህ ቅዳሜ ቀን ላይ ይጸለያል። ከተጸለየ በኋላ እግዚአብሔር ባወቀው በሆነ ሰዓት ላይ አምላካዊ ብርሃን ይወርዳል። ገና ደግሞ ከሌሎቹ እሳት የሚለየው በቅጽበት ያን እሳት ያን ብርሃን በእጃቸው ላይ ወይም በአካባቢያቸው ያለውን መብራት ሲያበራ እንደሌላው ጊዜ እሳት ሰዎችን የማያቃጥል እና የማቃጠል አደጋ የሌለው እሳት ወይም ብርሃን ስለሆነ በእኛ የትንሣኤው ብርሃን በብርሃን የሚገለጸውም ለዚያ ይመስለኛል። በእኛ ሊቃውንት ሌሎች ሆሊ ፋየር ይሉታል። በተለያየ መንገድ ሁሉ ይገለጻል። ግን ብርሃን ነው፣ በጣም የሚገርም ብርሃን፣ ግን አያቃጥልም። እንደዛ ሆኖ ከተመላለሰ በኋላ መጀመሪያ እዛ መቃብሩ ላይ ያለውን እንግዲህ ሻማ ነገሩ መብራቱን ያቃጥላል፣ ያበራዋል ማለት ነው። እንደዛ ካበራ በኋላ ደግሞ ከዛ በዛ ዙሪያ ካሉት ምዕመናን ያንዳንዶቹን እያለፈ ያበራዋል። አሁንም ያ አምላካዊ ብርሃን ስለሆነ አያቃጥልም። እንደዛ ካበራ በኋላ አንዳንዶቹ እንደውም የሚያቃጥል እሳት እየመሰላቸው ሁሉ ይደነግጣሉ፣ እንዲህ ይላሉ፣ እጃቸው እንደዚህ ያደርጋሉ። የተወሰነ ጊዜ እንደዛ ከሆነ በኋላ ከተወሰነ ጊዜ በኋላ ወደ ተፈጥሯዊ እሳትነት ይመጣና አንዱ ሻማ የሚለኳኮስበት ይሆናል ማለት ተፈጥሯዊ እሳት ይሆናል። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው። የማይለበልብ የማይጎዳ ነገር ግን የማይጠፋ አለማቃጠል የሚለው ጉዳይ የተአምሩ አካል ነው። ከኢየሩሳሌም እምብርት እስከ ኢትዮጵያ አድባራት። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ
የተለየ ታሪክ አለው ይህ እሳት። በትንሣኤ ዕለት የሚነበበው ተአምረ ማርያም በእኛ ቤተክርስቲያን የሚያስታውሰው ልክ አሁን ያልነውን የትንሣኤው ብርሃን ከጥንት ጀምሮ ይገለጥ ስለነበረ ኢትዮጵያውያንም ሄደው የትንሣኤን በዓል በጎልጎታ እስከ ቅርብ ጊዜ እስካሁንም ድረስ ይጓዛሉ። በተለያየ በበሽታ በብዙ መንገድ ካልቀሩ በቀር በእግርም ያን ረጅምና አድካሚ ጉዞ ሄደው ያከብራሉ። በነገራችን ላይ ይሄ እኛ ብቻ ሳይሆን ሌላውም ዓለም 6 ወር 7 ወር ተጉዞ በእግር ያከብር ነበር። በአንድ ወቅት ኢትዮጵያውያን ቁጥራቸው አናሳ ስለነበረ አንድ ኢትዮጵያዊ ብቻ ደረሰ ነው የሚለው ተአምረ ማርያም። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ። ድንገት ግን ዞር ሲሉ ያ ኢትዮጵያዊ እያለቀሰ በእጆቹ ላይ የእሳቱ ብርሃን ሆነው ታዩ። በዚያ ዓመት የትንሣኤው ብርሃን ኢትዮጵያዊ እጅ ላይ ተገለጠ፣ አበራ። እነሱም የነዚህ የኢትዮጵያውያን ሃይማኖታቸው የጸና ነው ብለው አከበሩት፣ እንደገና ወደ ክብር ቦታው መለሱት የሚል ነው እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። የትንሣኤው ብርሃን መሪዎች እንደውም ኢትዮጵያ ነበሩ። እስከ አፄ ኃይለ ሥላሴ ድረስ ይሄ ታሪክ ነበረ። በመካከለኛው ዘመንም በነ አቡነ ዜና ማርቆስ ገድላት፣ በነ አቡነ ጽጌ ድንግል ድርሳናት ሁሉ ምልክቶች አሉ። አሁን ለምሳሌ በጽጌ ድንግል ማኅሌተ ጽጌ ላይ ይህን ያነሳል። ለጽጌኪ ማርያም ከመ ይጠይቅ ትምህርቶ በድንግልና ልደቶ ወውስተ ሰማያት እርገቶ እመ ያምነ ሰሚኦ እሙታን ተንሥኦቶ ሀበ መቃብሩ ለለአሙ ለብርሃነ ሰማይ ረደቶ ይባ ወይራ ዘይነብብ። እንግዲህ ትንሣኤውን የሚጠራጠር ሰው በድንግልና መወለዱን ወደ ሰማያት ማረጉን የማያምን የሚጠራጠር ሰው ካለ ኢየሩሳሌም ይሄድና በመቃብሩ ላይ በየዓመቱ ዓመት ከዓመት ሳያስታጉል የሚወርደውን የትንሣኤውን ብርሃን አይቶ ይመን ነው። ምክንያቱም እርገቱ፣ ልደቱ፣ ትንሣኤው ባለፈ የሆነ የትንሣኤው ብርሃን ግን አሁን ሁልጊዜ የሚሆን ነው። ስለዚህ በየዓመቱ የትንሣኤ ብርሃን የሚወርድ ከሆነ ይሄ ለመነሳቱም ማሳያ ነው፣ ማስረጃ ነው። ስለዚህ ተጨባጭ ማስረጃ አለው ትንሣኤው፣ ሂድና ይመን ይላል። እስካሁን ድረስ ሰዎች በየዓመቱ ከጥንት ጀምሮ ቤተ መቅደሱ ከተሰራበት ጊዜ ጀምሮ ጎልጎታን ለመሳለም የሚሄዱ በተለይ ይሄ ነገር ከታወቀ በኋላ ደግሞ ይህን ብርሃን ለማየትም የዓይን ምስክር ለመሆን ሲደረግም ለማየት ለማረጋገጥም ብዙ ዓለም አቀፍ ተጓዦች እየሄዱ በዓይናቸው ያረጋገጡት የመረመሩት ምስክርነት የሰጡለት ብርሃን ነው። እንዲያውም በመጽሐፍ ቅዱስ በነገራችን ላይ ከሙሴ ዘመን ጀምሮ በደብተራ ኦሪት ዓመት እስከ ዓመት የምትበራ መብራት ነበረቻቸው። ልክ እንደዛ ይሄ በዚሁ በጎልጎታም ዓመት እስከ ዓመት የሚበራ መብራት አለ። ቅድም እንደተገለጸው በዋዜማው ምንም አይነት ዓመት እስከ ዓመት የማይጠፋ መብራት አለ። ባለቤቶቹ ግሪኮች ስለሆኑ ግሪክም አቴና ላይ እስካሁን ድረስ ዓመት እስከ ዓመት የሚበራ መብራት አላቸው። ይሄ መብራት እንደገና የሚለኮሰው ጠፍቶ በዚህ ዕለት ነው። በዚህ ዕለት ከዚህ ከትንሣኤው ብርሃን ይለኮስና ዓመት እስከ ዓመት ያበሩታል። አሁን ግሪኮችም ስናያቸው እስካሁኑ ዓመት ድረስ የትንሣኤው ብርሃን እንደበራ የተለየ በረራ አዘጋጅተው ከዚህ ከትንሣኤው ብርሃን የተቀጣጠለ ሻማ በአውሮፕላን ውስጥ በልዩ ጥበቃ በልዩ በረራ ወዲያውኑ ሌሊቱን ወደ ግሪክ ይወሰድና በግሪክ የትንሣኤው ብርሃን ራሱ ያንኑ ማታውን ደርሶ ቀን ቅዳሜ ስለሆነ የሚበራው ቅርብም ስለሆነ በመልክዓ ምድርም ስናየው ወዲያውኑ እዛ ሄዶ ግሪክ ውስጥ ወይም አቴና ውስጥ ያለው የትንሣኤው የሻማ መብራት የሚለኮሰው ራሱ ከዚህ በሄደ ነው እና ይሄ በብዙ ሰዎች ዘንድ ይጠበቃል። አሁንም ድረስ የማያምኑ ሰዎች ሁሉ ሁኔታውን ያረጋግጣሉ። ብዙ ሰው ይከታተለዋል፣ በቪዲዮ ይለቀቃል። የየዓመቱ ይሄ ነው እንግዲህ ሆሊ ፋየር ተብሎ እስካሁን የሚታወቀው ይሄ ነው። የትንሣኤው ብርሃን እዚያ የመቃብሩ ቦታ ላይ ከበራ በኋላ ሻማዎቹንም መብራቶቹን ከበራ በኋላ ወደ ሌሎቹ ጳጳሳትና ምዕመናን ወስዶ የሚለኩሰው የግሪኩ ፓትርያርክ ነው። 1100 ላይ የመስቀል ጦረኞች ኢየሩሳሌምን ይዘውት የትንሣኤው ቤተ መቅደስ ይህን የትንሣኤው ብርሃን የሚበራበት ቤተ መቅደስ በቁጥጥራቸው ስላደርገውት ነበር። ግን በዚህ ዓመት ምን ተፈጠረ? የትንሣኤው ብርሃን ሳይበራ ረጅም ጊዜ እስከ ማታ ድረስ ቆየ። በ1100 በ1101 በታሪክ ለመጀመሪያ ጊዜ ላቲኖች ይዘውት የትንሣኤው ብርሃን ሳይበራ ቀረ። በዚህ ምክንያት እንደገና መልሰው ለግሪኮች አስረከቡት። የጌታን መቅደስ የሚዘጉት ራሱ የአረቡ እዚያ ኢየሩሳሌም የሚያስተዳድረው አሚሩ ነበር የሚዘጋው። ምንም ነገር ተቀጣጣይ ነገር አለመኖሩ እንዲያው በዚያ አካባቢ ሊቀጣጠሉ ይችላሉ ብለው የሚሰጓቸውን በሙሉ በማስወገድ የማይቀጣጠሉ ለምሳሌ እንትኑ ዘይቱ የሚቀበጥበትን ዕቃ
በመጠራጠር እምነ በረድ አድርገውታል። ብዙ ታሪኮችን ሰርተዋል። ይሄንን እንዴት ነው ይሄን ፌክ የሚሰሩት እያሉ ማለት ነው። ብዙ ታሪክ ነው የታየበትና ከታሸገ መቃብር በጥብቅ ፍተሻ የታጀበ ጉዞ በጣም ትልቁ ጥበቃ የሚደረገው በዚህ ወቅት ነው ይባላል። ምንም አይነት የእሳት ምንጭ ቦታው ላይ እንዲኖር አይፈለግም። በነገራችን ላይ በ1810 ግብፃዊው ከሊፋ በጣም ይሄ የትንሳኤው ብርሃን በእስላሞች ከፍተኛ ተቀባይነት ያገኘበት ጊዜ ነበረ እና ይሄን ሲሰማ በጣም ተበሳጨ። እሱንም ይሄን ማጥፋት አለብህ አሉት። ኢየሩሳሌም ትልቅ ቃጠሎ የደረሰባት እሷ ብቻ ሳይሆን በዚያ በአሁን እስራኤል በምንለው ግዛት ወደ 1000 ቤተክርስቲያኖች የተቃጠሉበት 65000 ክርስቲያኖች የታረዱበት ትልቅ ውድመት አድርሷል። ይሄና እንዲያውም የአረቡ ኔሮን ነው የሚሉት። ኔሮ ማለት በዚህ በሁለተኛው ክፍለ ዘመን ሮማ ከተማን ያቃጠለና ክርስቲያኖች ያቃጠሏት ብሎ ክርስቲያኖችን ያሳደደ ነው። ስለዚህ እሱ የአረቡ ዓለም ኔሮ የሚባለው የግብፁ ከሊፋ ይሄን አቃጠለ፣ ትልቅ ውድመት ደረሰ። አንድ ጊዜ ደግሞ ቱርኮች ይዘውት ሳለ ነው ቤተክርስቲያኑን ዘጉባቸው። ክርስቲያኖች ገብተው የግሪክ ፓትሪያርክ ነበር። እንደውም ያን ወቅት የመጀመሪያው የፕትርክና ዓመቱ ነበር የኢየሩሳሌም ፓትሪያርክ እና የትንሳኤውን ብርሃን ለማክበር በጣም ጓግቶ ሳለ ቤተክርስቲያኑን ዘጉበት፣ እንዳይገባ አደረጉት እና እሱ ውጭ ሆኖ ሲጸልይ ግድግዳው ላይ የቤተክርስቲያኑ ግድግዳ ላይ ብርሃን በራ እና ያን ጊዜ ምንም ማድረግ ስላልቻሉ ከፍተውለት ገባ እና በዚህ ምክንያት ያመኑ በጣም ብዙዎች አሉ። ሰማዕታትም ይሆኑ አሉ እና ብዙዎችን ያሳመነ አሁንም ድረስ የሚወርድ እውነተኛ የክርስቶስ ትንሳኤ ማረጋገጫ ነው የትንሳኤው ብርሃን። ሌላው እንደው በጣም ሳላነሳ ማለፍ ማልችለው ይሄ ግብፃዊው ከሊፋ ካቃጠለው በኋላ ቤተ መቅደሱ ሳይሰራ ረዘም ያለ ጊዜ ቆይቶ እና በዚያ ጊዜ እንኳን አሁን የምናየው ቤተ መቅደስ ከመሰራቱ በፊት የትንሳኤው ብርሃን ሳይቋረጥ ይበራ ነበር። ቅድም እንዳልኩት ከ1100 እና ከ1101 ውጪ ከመስቀል ጦርነት ውጪ ይበራ ነበር። በጣም አስደናቂው ከዚህ 1808 ከተቃጠለ በኋላ ቤተ መቅደሱ ትንሳኤውን ቦታው ላይ ሄደው ሲያከብሩ ቤተ መቅደስ ስለሌለ እንደ ድንኳን አይነት ነገር ጣራ የሌለው ግድግዳ ነበር የሚሰሩ እና ይህን ሲያደርጉ በዚህ በትንሳኤው ብርሃን በጣም የሚረበሹ እንደ አክራሪነት ስሜት ያላቸው እስላሞች የትንሳኤውን ብርሃን የሚጠባበቁትን ክርስቲያኖች በድንጋይ እየወረወሩ ይደበድቧቸው ነበረ። ቄሶች የተፈነከቱ አሉ። አሁን በታሪክ መዝገብ ላይ የተያዘ እንደውም አንድ ጳጳስ ወደሱ ቀጥታ የተወረወረውን ድንጋይ እንደ በረከት ተቀብሎ ድርሻዬን ከክርስቶስ መስቀል እንድሳተፍ ብሎ ያዘው ምናምን ይላል እና በእነዚያ ጊዜያት ሁሉ እንኳን ይሄ የትንሳኤው ብርሃን ይበራ እንደነበረ የተለያዩ የታሪክ ዘጋቢዎች ዘግበውታል። ከ1500 ዓመት በላይ ክርስቲያኖች ኢየሩሳሌም በትንሳኤ የመሄዳቸው ምስጢር የትንሳኤውን ብርሃን ለማየት ነው። ይህንን ምስጢር ለመካድ የቆሙ ኃያላትን ጉልበት ያላለው ያ ቀዝቃዛ ብርሃን ምስጢሩ ምንድን ነው? እንግዲህ አሁን ይሄ የምታየው መጽሐፍ እኔ ብዙ ያነበብኩትና ብዙ የምነግርህ ከዚህ መጽሐፍ ላይ የሚገኙ ናቸው። ብዙ መጽሐፍም ተጽፎለታል በነገራችን ላይ ግን ይሄኛው በእኔ እምነት በጣም የተሻለ መጽሐፍ ነው። ለምንድነው የተሻለ የምለው? በዘመናት ውስጥ ብዙ ታሪካዊ ሰነዶች አሉ ይሄን የሚያስረዱ እና ይሄ ራሱ የመጽሐፉ ጸሐፊም እውነቱን ለመናገር ይሄ ሃሪስ የታሪኩ ከመጽሐፉ በፊት ሄዶ ራሱን የታሪክ የአይን ምስክር ራሱን ለማድረግ አብቅቷል እና ከዚያ በኋላ ምርምሮችን አድርጓልና አሁን ይሄ ያሳየው መጽሐፍ በነገራችን ላይ 45 የታሪክ መስገቦችን የያዘ ነው። ሰነዶችን አገላብጦ የተሰራ ነው። በጣም የሚገርምህ 10ሩ የፈረንሳይ የተለያየ ዘመን የፈረንሳይ ተጓዦች የሰጧቸው ምስክርነቶች ናቸው። 5ቱ የአረብ እስላሞች ናቸው። 5ቱ የቤዛንታይን ግሪኮች ናቸው። 5ቱ ጀርመናውያን ናቸው። 3ቱ ሩሲያውያን ናቸው። 3 ደግሞ ኢስላም ፐርሺያ ወይም ይሄ ፋርስ አሁን ኢራን የምንለው እስላም ከሆኑ በኋላ የነሱ ዘገባዎች አሉ። 4 እንግሊዞች የእንግሊዝ የታሪክ ዘጋቢዎች አሉ። 3 የአይስላንድ ዜጎች አሉ። 2 አርመኖች አሉ። 1 ሶርያዊ ቅዱስ አለ። 1 ጣሊያናዊ፣ 1 ስዊዝ እና 1 ሀገሩ ያልታወቀውን ታሪክ ነው ይሄ ሰውዬ ያካተተው። የትንሳኤው ብርሃን መቼ ነው የጀመረው የሚለውን ስናየው የጀመረው የራሱ የትንሳኤው ዕለት ነው። የክርስቶስ በተነሳ ጊዜ መጽሐፍ ቅዱስ እንደሚናገረው የሚያስደርቅ ብርሃን በርቶ ነበር ይላል። ይህ አሁን መቃብሩ ላይ የሚበራው ብርሃን ግን መነሻውን አንዳንድ ሰዎች ይሄ ነው ይላሉ። አንደኛው ቅድም እንዳልኩ ክርስቲያኖች በ136 ዓመተ ምህረት ወደ ኢየሩሳሌም ከተመለሱ በኋላ 162 ዓመተ ምህረት ላይ የነበረው የግሪኩ ጳጳስ የትንሳኤ ዕለት ቀድመው መብራቶቹ ሳይበሩ ዘይት ሳይሞሉ ረስቶ ነበር እና የትንሳኤ ዕለት ደነገጠ እና ሲደነግጥ ውሃ ሞሏቸዋል። በጣም ከመደንገጡ የተነሳ ግን ውሃ ከመሞላታቸው በፊት በአምላካዊ ተአምር ለመጀመሪያ ጊዜ ሁሉም መቅረዞች በሩ እና አንዳንዶቹ እንደ መጀመሪያ ብርሃን የሚያዩት ይሄን የ162 ዓመተ ምህረት ነው ከመቃብሩ ላይ እንትን የሚለው ግን ይሄ የትንሳኤው ብርሃን አሁን ያለው ቦታ ላይ ስለመሆኑ ምንም ማስረጃ የለም።
ምክንያቱም አሁን ያለው ቦታ ላይ መቅደስ የተሰራው 326 ዓመተ ምህረት በኋላ ንግስት እሌኒ ወደዛ ወደ ቦታው ከሄደች በኋላ ነው እና ንግስት እሌኒ መቅደሱን ካሰራች በኋላ የመጀመሪያው ብርሃን የበራው ከ326 እስከ 330 ባለው ጊዜ ውስጥ እንደሆነ የሚገመተው ጎርጎሪዮስ ዘአርማንያ በእኛ ቤተክርስቲያን ሊቃውንት የሚባለው በእነሱ በዚህ ምክንያት ጎርጎሪዮስ ከሳቴ ብርሃን ወይም ግሪጎሪ ኢሉሚናተር የሚሉት ነው። እሱ የትንሣኤው በዓል ሊያከብር ጎርጎታ ሄዶ የእሌኒ ቤተ መቅደስ ካሰራችው በኋላ መብራቶች ውስጥ ዘይት አድርጎ ሲጸልይ በዚያ ቅጽበት ነው መቅረዞቹ ምንም የሚለኩሳቸው ሳይኖር ብርሃኑ የበራው። የመጀመሪያው ብርሃን ይሄ ነው። ከዚያ በኋላ ሳይቋረጥ ነው ይሄ የትንሣኤው ብርሃን የቀጠለ። በጣም ብዙ ትልልቅ ሊቃነ ጳጳሳት ምስክርነት ሰጥተውታል። ይሄኛውን የዚህ ዘመን ትውልድስ እንዴት ነው የሚያየው? ምን እንቅስቃሴ አድርጎበታል? ምን ምርምር አድርጎበታል? በጣም ጥሩ ጥያቄ ነው። የሚገርም እዚህ መጽሐፍ ላይ እኔን ካስገረሙኝ አንዱ ዘገባ አንድ ፈረንሳዊ ሩሲያዊ ፊዚስት አሁን በ2008 ዓመተ ምህረት ይህን ነገር ማረጋገጥ አለብኝ ትክክል ነው ወይ ብሎ ሂዶ ነበረ እና ይሄ ሰው ነው የሚገርም ነገር። ይሄ እንግዲህ ተመልከቱ 2008 ዓመተ ምህረት ላይ እና ተገንቶ ምንድነው ያደረገው ከቤተ መቅደሱ ከዚህ ከጎልጎታው ይሄ የትንሣኤው ብርሃን ከሚገለጽበት ወደ 5 ኪሎ ሜትር ርቆ ነው የቆመው። አስፈቅዶ ተነጋግሮ ነው የሄደው እና ምንድነው ያዘው ኦሲሎስኮፕ ይዞ ነው የሄደው እና ሰውየው እንደሚናገረው የዚህ የፕላዝማ የሚባል አዮኒክ ጋዝ አለ በዚህ በእኛ ምድር ላይ ብዙ ሀፕን የማያደርግ በይሄ ግን ጋላክሲውን ዩኒቨርስ በጣም ትልቅ ፊዚሲስት ነው እዚያ ላይ ነው የሚያጠናና ይሄ ፕላዝማ በጣም በትልቅ ቴምፕሬቸር ብርሃን ያሳያል ግን በትንሹ የሚገለጽበት ሁኔታ አለውና የአንዳንድ ልክ አሁን ካንሰር እንደምንለው አይነት ያለ ኦፕሬሽን ሕክምና የሚሰሩበት ነው። ግን ያን ሲያደርጉ በጣም ሂዩሚድ የሆነ በቀዝቃዛ ኢንቫይሮንመንት ውስጥ ነው የሚያደርጉት። እና የሚገርምህ ነገር ይሄ ሰውዬ የትንሣኤው ብርሃን በበራበት ጊዜ እዛው እንትኑ ጎልጎታ እንደተዘጋ ኦሲሌተሩ ለ6 ሰዓት ያህል ምዝገባ በኋላ ወስዶ ኢንተርፕሬት ለማድረግ የፈጀበት ትልቅ ሲግናል ኤሌክትሮማግኔቲክ ሲግናል እንደመዘገበና ያን ከፕላዝማው ጋር እሱ በሚያጠናው በዛ በአዮኒክ ጋዝ ጋር አንድ አይነት እንደሆነ የኤሌክትሪክ የቮልቴጅ ፖቴንሻሉ እንዴት ቫሪ እንዳደረገ ብርሃኑ መብራት ሲጀምር ምን እንደሆነ በዝርዝር ይሄ ሰውዬ ምስክርነት ሰጥተዋል ሳይንቲፊካሊ ጀስቲፋይ ለማድረግ እና እሱ ራሱ አምላካዊ ብርሃን እንደሆነ ምክንያቱም ፕላዝማ ምን እንደሆነ ያውቃል፣ በምን አይነት ኢንቫይሮንመንት እንደሚገኝ ያውቃል። የትንሣኤው ብርሃን ሲገለጽ ቤተ መቅደሱ በሰው ጥቅጥቅ ያለ ነው፣ ሂዩሚድ ነው፣ ደረቅ ነው፣ ደረቅ ነው፣ ምንም አይነት ሂዩሚዲቲ የለውም። ስለዚህ ፕላዝማ ሀፕን ሊያደርግ የሚችልበት ምንም አይነት ምክንያት የለውም። ሬርሊ ነው በዚህ ምድር ሀፕን የሚያደርገው። እንደውም እነሱ በምርምር የሚሰሩበት ያን ብርሃን የሚያበሩበትም በቫኪዩም ውስጥ ነው። በጣም በሂዩሚዲቲ ውስጥ የሚያደርጉት ሬርሊ በጣም ሌላው ሁኔታ በጥብቅ ቁጥጥር ውስጥ ሆኖ ነው የሚያደርገው እና አምላካዊ ብርሃን መሆኑን ይሄ ሩሲያዊ ሰውም አረጋግጧል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። ያን ጊዜ በእኩለ ሌሊት ቅዳሜ ለእሑድ ሌሊት ሞትን ድል አድርጎ በተነሳ ጊዜ የበራው የትንሣኤ ብርሃን አሁንም በየዓመቱ ይበራል። ከዓመት እስከ ዓመት በክርስቲያኖች ልቡና ውስጥ ይበራል። በዓመት አንድ ቀን ደግሞ በጎልጎታ በጥንተ መካኑ ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራለን። እንኳን ለብርሃነ ትንሣኤ ያደረሳችሁ። መልካም በዓል።